ከዛ ሬዲዮታ ስንጠቀም በከባድ ማርሽ መሆን አለበት። መኪናችን ማርሹ ከባድ ላይ አድርገን ነው ሬዲዮታ የምንጠቀመው። ሬዲዮታ 2H ማለት ሬዲዮታ አልተጠቀምንም ወይም ዜሮ ነው የሬዲዮታ ማለት ነው። ሬዲዮታ 4H አረግን ማለት አራቱም እግር ሃይ ስፒድ አግኝቶ ከሞተር የመጣው ምን እንዲሆን በሰበቃ ወር በፍጥነት መጓዝ እንዲችል ያግዛል። የሚያንሸራትት እንደዚህ አይነት ቦታ መጠቀም ይችላል። 4L አረግን ማለት ሬዲዮታ ምንድነው የሚያግዘን? በጣም ዳገት እንደዚህ አይነት ቦታ ሲሆን አራቱም እግር ጉልበት ቆንጥጦ መሄድ እንዲችል ያገዛል። ሌላ ማሳሰቢያ፣ ማንኛውም መንገድ ላይ ሬዲዮታ ማርሽ መጠቀም ምን ያደርጋል ይላል? ለነዳጅ ፍጆታ መንስኤ ይሆናል። ስለዚህ ምን ማድረግ አለብን? ሬዲዮታ ስንጠቀም ተገቢ ቦታ ማድረግ አለብን። ይሄንን ሬዲዮታ ማለት ምንድነው? እዚህ ጋር ለምሳሌ ይሄ ሞተር ኃይል አለ፣ የሞተር ኃይል አለ። ከስር ምን ይኖራል? ዲፍሬንሻል ቀጥታ እዚህ ጋር ካለ የሞተር ኃይል ይመጣል፣ እዚህ ጋር ይገባል። የኋላ እግር ምን ይሆናል? ከሞተር ያገኘውን ኃይል በመቀበል ነጂ ይሆናል። የፊት እግር ተነጂ ይሆናል። ሞተር እዚህ ጋር ሆኖ ደግሞ ዲፍሬንሻል ከፊት ካለ እዛ ጋር ያለ ይሄ ዲፍሬንሻል ይባላል። ዲፍሬንሻል ከፊት ካለ ምንድነው? የሞተር ኃይል ይመጣል፣ ለፊት እግር ይገባል። የፊት እግር የሞተር ኃይልን ሲያገኝ የፊት እግር ነጂ፣ የኋለኛው ተነጂ ይሆናል፣ ይጎተታል። ሬዲዮታ አለው ማለት 1-2 ማርሽ እዚህ ጋር እናገኛለን ብለናል። የሞተሩን ኃይል ለፊትም ለኋላም እግር ጉልበት ወይም ፍጥነት እንዲሰጥ ቀጥታ እንዲሰጥ የሚያግዘን ነው ማለት ነው። ተጨማሪ ኃይል ነው ማለት ነው። ሬዲዮታ ማለት ይሄ ነው።